ከአስፈሪው አልካትራዝ እስር ቤት ያመለጡት 3 ወንድማማቾች ያልተፈታ እንቆቅልሽ። በባህር የተከበበው የዓለማችን አስፈሪው እስር ቤት 6 የመቆጣጠሪያ ማማዎች አሉት። ዙሪያውን 9 ሜትር ቁመት በተላበሰ የኮንክሪት ግንብና በኤሌክትሪክ ሽቦ ታጥሯል። ይሄም ሆነው ከዚህ እስር ቤት አመልጣለሁ ብሎ የሚሞክር እስረኛ ሊኖር ይችላል በሚል ዓለም ላይ ጨካኝ የተባሉ ወታደሮች ተመልምለው ለእስር ቤቱ ጥበቃ ይመደባሉ። በሌላ በኩል ከተለያዩ እስር ቤት አደገኛ ተብሎ የተመረጡ ወንጀለኞች ወደዚህ ማጎሪያ ይወሰዳሉ። እስር ቤቱ ዙሪያውን በውሃ የተከበበ ደሴት መሃል የተገነባ በመሆኑ ከአስፈሪው አጥርም ሆነ ከጨካኝ ጠባቂዎች ቁጥጥር በታምር የሚያመልጥ እስረኛ ቢኖር ዕጣ ፈንታው የአሳ ነባሪ ቀለብ መሆን ይሆናል። ታዲያ በአንደኛዋ ታሪካዊ ቀን ከዚህ የተወሳሰበ እስር ቤት ዓለምን ጉድ ያስባለ አስገራሚ ዜና ተሰማ። ይሄንን ለመሞከር ቀርቶ ለማሰብ የሚሰቀጥጥ እስር ቤት ሰብረው 3 ታሳሪዎች አመለጡ ተባለ። ይሄ እንዴት ሊሆን ቻለ? ዓለም በተለያየ ጎራ ተከፍሎ የራሱን ግምት ማስተጋባት ጀመረ። በቅድሚያ ስለ እስር ቤቱ ተፈጥሯዊ አቀማመጥና ድባብ እንመልከት። ይህ የህንድ አክሽን የመሰለው ታሪክ የተካሄደበት ስፍራ ከሳን ፍራንሲስኮ ከተማ በ2 ኪሎ ሜትር ርቀት የሚገኝ ደሴት ነው። ፍርሃት የነገሰበት የአልካትራዝ ደሴት ለ10 ዓመታት ያክል ባሉባልታ ደረጃ ሲነገር የነበረ በርካታ ሚስጥር አርግዟል። በሩቅ ሲያዩት ቅንጡ ሪዞርት የመሰለው ደሴት ቀረብ ተብሎ ጓዳ ጎድጓዳው ሲታይ ግን የምድር ሲኦል የሚመጥነው ስም ይሆናል። የቀዝቃዛው የፓሲፊክ ጭጋግ ከምህረት አልባው የባህሩ ማዕበል ጋር ተዳምሮ ይህንን አስፈሪ ስፍራ አቅፎ ይዞታል። እስር ቤቱ አርሞ ለማነጽ ሳይሆን ተስፋ የተቆረጠባቸው የዕድሜ ልክ ፍርደኞችን እንዲይዝ ተደርጎ የተገነባ ነው። የዚህን እስር ቤት ታራሚዎች መክሮ ወደ ቀልባቸው እንዲመለሱ ከማድረግ ይልቅ በእግር ተጉዞ ከአትላስ ተራራ ጫፍ መድረስ ይቀላል እስኪሉ ድረስ መርማሪዎቹ ተማረውባቸዋል። ብቻ አልካትራዝ የማይነቀነቅ የብረት አጥር ሆኖ ለዘመናት ዝናው ናኝቶ ቆይቷል። በ1962 አንድ ምሽት ላይ ግን የዚህ ገናና እስር ቤት የአይበገሬነት ታሪክ አከተመ። ከአስፈሪው እስር ቤት ለማምለጥ የማምለጡ ሚሽን መቼና እንዴት እንደተጀመረ ከማብራራታችን በፊት ስለ እስር ቤቱ ታሪካዊ ዳራ ጥቂት ማሳያዎችን እንጨምር። እግር ጥሎት ይህን ተአምራዊ ስፍራ ለመጎብኘት ላቀደ ሰው የሚከተሉትን ቅድመ ሁኔታ ማሟላት ይጠበቅበታል። በቅድሚያ የወህኒ ቤቱን የመጀመሪያ በር አልፎ ከእስረኞች እልፍኝ ለመድረስ 12 ትላልቅ በሮችን ማለፍ ያስፈልጋል። የአልካትራዝ እስረኞች ዓለም ላይ ምን እየተካሄደ እንደሆነ የሚሰሙት በሹክሹክታ ከሚናፈስ የጭምጭምታ ወሬ ብቻ ነው። እዚህ እንደ የትኛውም እስር ቤት በፈለገ ሰዓት የሚነበብ መጽሐፍም ሆነ ጋዜጣ የለም። ብቸኛ የመረጃ ምንጮች እስር ቤቱን የሚዘውሩት የበላይ አለቆች ብቻ ናቸው ማለት ይቀላል። ቀን በቀን ጺምን መላጨት፣ በሳምንት 2 ሻወር መውሰድና በወር 1 ጊዜ ፀጉርን መቆረጥ የታሳሪዎች የግዳጅ ፕሮቶኮል ነው። በእስር ቤቱ ጠባቂዎች መልካም ፈቃድ ላይ ተመስርቶ ቅዳሜና እሁድ የተመረጡ ፊልሞችን ማየት፣ ለተወሰኑ ሰዓታት ክፍል ውስጥ ሙዚቃ መጫወትን ጨምሮ የነፍስ ጥሪ ታለንትን መለማመድ ይፈቀዳል። በእርግጥ እንደ የትኛውም እስር ቤት አልካትራዝ ውስጥም የተለያዩ የገንዘብ ማስገኛ ሥራዎች አሉ። ከእነዚህ መካከል የታራሚዎችን ልብስ የሚያመርተው የእስር ቤቱ ጨርቃጨርቅ ፋብሪካ ይገኛል። አቅሙና ብቃቱ ያለው ታራሚ በዚህ ፋብሪካ ውስጥ በመስራት ገንዘብ ማግኘት ይችላል። ይሁንና ያገኘውን ገንዘብ በስሙ አስመዝግቦ ከማስቀመጥ ውጪ ማንቀሳቀስ አይፈቀድለትም።
ያው ላማለኝ በሰማይ ወተቷንማ ላይ እንደተባለው መሆኑ ነው። ከዚህ ባሻገር እያንዳንዱ ታራሚ 8 ሰዓት የግዳጅ ጉልበት ሥራ መሥራት ይጠበቅበታል። ቀደም ባሉት ጊዜያት ከአልካትራዝ ደሴት 36 እስረኞች 14 ጊዜ የማምለጥ ሙከራ ያደረጉ ሲሆን ያንዳቸውም መጨረሻ አላማረም። ከዚህ የእስር ቤቱ ሰንሰለት ለማምለጥ ከሞከሩት መካከል 23ቱ ተይዘው በአሰቃቂ ክፍል ውስጥ የመከራ ጽዋን ተጎንጭተዋል። ሁለቱ እስረኞች ከሐይቁ ጫፍ የደረሱ ቢሆንም መሻገር ሳይችሉ ቀርተው የባህር እንስሳት ቀለብ ሆነው ቀርተዋል። 6ቱ ለማምለጥ ሲሞክሩ በነበረው ሂደት በጠባቂዎች ተገድለዋል። 3ቱ እስካሁን ድረስ ደብዛቸው እንደጠፋ ነው። በ28 ዓመት ቆይታው 1557 እስረኞችን ያስተናገደው አልካትራዝ ዛሬ በቅርስነት ተመዝግቦ ለጎብኚዎች ክፍት ሆኗል። በዚህ እስር ቤት ከታሰሩ ታራሚዎች መካከል አልካፖን፣ ማሽን ኬሊና ሮበርት ስትራውድ የተባሉ ዝነኛዎች ይገኙበታል። 24 ሰዓት ያለ ፋታ በንስር ዓይን ነቅተው የሚጠብቁት የአልካትራዝ ወህኒ ቤት ጠባቂዎች በወታደራዊ ዲሲፕሊናቸው በብቃታቸውና በጭካኔያቸው የተመሰከረላቸው ናቸው። እስረኞቹ የሚተኙት ጭንቅላታቸውን ወደ በሩ አድርገው መሆኑ ደግሞ በማንኛውም ሰዓት ለቁጥጥር አመቺ ያደርገዋል። ከእስር ቤቱ ዘቦች መካከል 6ቱ ሌሊቱን ሙሉ በእስረኞቹ ክፍል ኮሪደሮች እየተመላለሱ ያለ ፋታ ሲያስሱ ያድራሉ። ስለዚህ የትኛውም እንቅስቃሴ ከእይታቸው የተሰወረ አይደለም። በተለይም ኋላ ላይ የእስር ቤቱን ታሪክ የገረሰሱት እነ ሞሪስ ያሉበት ብሎክ በከፍተኛ ቁጥጥር ስር ነበረ። በአልካትራዝ ወህኒ ቤት እስረኞች የሚታሰሩት ለየብቻ ሲሆን በእያንዳንዱ ክፍል አልጋና የእጅ መታጠቢያ ተገጥሞለታል። ይሄም ሆኖ ክፍሉ ከየትኛውም ብረትና ብረት ነክ ነገሮች የጸዳ ነው። በዚህ ሁሉ ክትትል መሃል አምልጦ ሊሄድ የሚችል እስረኛ ሊኖር ይችላል በሚል በቀን 13 ጊዜ ቆጠራ ይካሄዳል። እንግዲህ ይሄ ሁሉ የጥንቃቄ ሲስተም ከተዘረጋበት ሰንሰለት ነው እነ ሞሪስና ጓደኞቹ በተአምር ያመለጡት። እንደ አውሮፓውያን አቆጣጠር ሰኔ 2 1957 የአልካትራዝ እስር ቤት ግቢና መላው ደሴቱ በሳይረንና ደወል ድምጾች ተናወጠ። የእስር ቤቱ ጠባቂዎች እሳት የሚተፉ መሳሪያቸውን አቀባብለው ላይ ታች ይራወጡ ጀመረ። ወጀብ ከሚተፋው ባህር ላይ የሚንሳፈፉ ሄሊኮፕተሮች የደሴቷን ጥጋጥግ በቅርብ ርቀት ያስሱት ጀመረ። የአሜሪካ ተጨማሪ ጥበቃ ዘብ በተጠንቀቅ እንዲቆም ትዕዛዝ ተላለፈ። የዚህ ሁሉ መናወጥ ምክንያት የሆነው ፍራንክ ሊ ሞሪስ ከዚህ እስር ቤት ለማምለጥ የዘረጋው መረብ ድፍን የአልካትራዝ ዘቦችን አጠመደ። በፍሎሪዳ ወንዞች ላይ ሲቦርቁ ያደጉ ዋናን የተካኑ 3 እስረኞች የእስር ቤቱን ገናና ዝና ገረሰሱት። በቅድሚያ የዕቅዱ አፍላቂ ፍራንክ ሊ ሞሪስ ማን ነው የሚለውን በጨረፍታ እንይ። የታሪክ ሰነዶች እንደሚያትቱት ፍራንክ ሊ ሞሪስ ገና የ11 ዓመት ታዳጊ ሳለ ነበረ ወላጆቹን ያጣው። ተግዳሮት በተመላ የሕይወቱ ውጣ ውረድ ያለፈው ሞሪስ አብዛኛውን ሕይወቱን በተለያዩ የማረሚያ ተቋማት ውስጥ አሳልፏል። ሞሪስ ነገሮችን አጥንቶና ስልቶ በመከወን ረገድ የተካነ ልምድ ያለው ወንጀለኛ እንደሆነ ይነገራል። እንዲሁም አንዳንዶች እንደሚሉት ሞሪስ ይሄን ጭንቅላቱን ለበጎ ዓላማ አውሎት ቢሆን ኖሮ ከነ አልበርት አንስታይን ጎራ የሚሰለፍ ምሁር ይወጣው ነበር ይባልለታል። ነገር ግን አሰላለፉን ከወንጀል አውድማ ያደረገው ሞሪስ ከአደንዛዥ እጽ እስከ ጦር መሳሪያ ዘረፋ የሚደርስ ክስ አለበት። ከዚህም ባሻገር እንደ አልካትራዝ በውል አይነገር እንጂ በርካታ ከእስር ቤት የማምለጥ ወንጀል ሰርቷል።
ለአብነት ጥር 1960 ከሉዚያና ግዛት ማረሚያ ቤት ካመለጠ በኋላ በድጋሚ ተይዞ ነበረ ወደዚህ አስፈሪ ስፍራ የተላከው። ታዲያ ቀድሞ የተካነበትን ከእስር ቤት የማምለጥ ጥበብ ተጠቅሞ ከማይበገረው የአልካትራዝ ደሴት የሚያመልጥበትን ዕቅድ ማውጣት ማውረድ ጀመረ። ሞሪስ ወደዚህ እስር ቤት ሲመጣ ባንክ ዘርፈው የታሰሩት ወንድማማቾቹ ጆንና ክላረንስ አግሊን እንዲሁም ከ1957 ጀምሮ የማረሚያ ቤቱ ነባር ታሳሪ ከነበረው አለን ዌስት ከሚገኙበት ሕንፃ ውስጥ ታሰረ። ታዲያ ሁሉም ቀደም ሲል በነበራቸው የእስር ቤት ሕይወት የተነሳ ይተዋወቁ ነበረ። የታሰሩበት ክፍል የተቀራረበ ስለነበረ ምሽት ላይ እርስ በርስ መነጋገር ችለዋል። ቀስ በቀስ ሞሪስ መሪያቸው ሆኖ ታላቁን ጥምረት ጀመሩ። አራቱም እስረኞች በየፊናቸው ለማምለጥ የሚያስችላቸውን ድፍረት የተሞላበት ዕቅድ ማዘጋጀት ጀመሩ። በዚህ መልኩ የተጀመረው ጥምረት ነበረ በጥቂት ወራት ትልቁን የኮንክሪት ክምር ደርምሰው እንዲወጡ ያስቻላቸው። በዚህ ተልኳቸው ውስጥ ከመመገቢያ አዳራሻቸው የተሰረቁ የብረት ማንኪያዎች፣ ከቫኪዩም ክሊነር ሞተር የተሰራው መሰርሰሪያና አገልግሎት ጨርሰው የተጣሉ መጋዞች ጥቅም ላይ ውለዋል። ታዲያ በዚህ መልኩ የተጀመረው የኮንክሪት ግንቡን የመናድ ሚሽን ያላንዳች ኮሽታ ለመፈጸም ለእስረኞች ሙዚቃ የሚከፈትበት ቅጽበት ትክክለኛው ሰዓት ሆኗል። ከዚህም በላይ ይበልጥ የሙዚቃው ድምፅ ጎልቶ እንዲሰማ ለማድረግ የሚሽኑ አምበል ሞሪስ አካርዲዮኑን ይጫወት ነበረ። በዚህ መልኩ የተጀመረው ከእስር ቤቱ የማምለጥ ዕቅድ አሁን በታቀደለት አግባብ እየተካሄደ ነው። በዕቅዳቸው መሠረት ወደ ኮሪደሩ ለመግባት የሚያስችል ትልቅ ቀዳዳ መፍጠርም ችለዋል። ቀጣዩ ሥራ የሚሆነው ባዶ ወደ ሆነው የእስር ቤቱ ጣሪያ በመውጣት ሚስጥራዊ ክፍል ማዘጋጀት ነበረ። እሱም ተሳካ። ቀዳዳው እንዳያስነቃ ደግሞ የእስር ቤቱ ቤተ መጻሕፍት መጽሔቶችን ተጠቅመው ብረት የሚመስሉ መሸፈኛዎችን ሰሩ። ጉዞው ቀጥሏል። ጣሪያው ላይ ባዘጋጁት ክፍል ከገቡ በኋላ ከ50 በላይ የሚሆኑ የተሰረቁ የዝናብ ካፖርቶችን ተጠቅመው 182 ባለ 426 ሴንቲሜትር የሆነ ጊዜያዊ የፕላስቲክ ጀልባና የአደጋ ጊዜ ጃኬት ሰሩ። ጀልባዋ የተገነባችበትን የፕላስቲክ ማቴሪያል ለማሟላት የእስር ቤቱን ትኩስ የእንፋሎት ቧንቧዎች በመጠቀም አቅልጠውታል። የጀልባዋ መቅዘፊያዎች ከማረሚያ ቤቱ በተገኘ እንጨት ተዘጋጅቷል። ይህን ትልቅ ዕቅድ ሲሰሩ ምሽት ፍተሻ የሚያድሩ ተረኛ ጠባቂዎች እንዳይዟቸው አንድ መላ ዘየዱ። ሳሙናና የመጸዳጃ ወረቀት በመጠቀም የጭንቅላታቸውን ቅርጽ በመስራት አልጋ ውስጥ የተኙ አስመስለው አስቀመጡ። ትክክለኛ ሰው እንዲመስሉ ከእስር ቤቱ ጸጉር ቤት ውስጥ አነስተኛ ጸጉር ሰብስበው ተጠቀሙ። ከዚያም አልጋቸው ውስጥ የተኛ ሰው አስመስለው በጥንቃቄ አስቀመጡ። በዚህ ላይ ልብሶችንና ፎጣዎችን ከብርድ ልብሶቻቸው ስር በመክተት የምርም በጥልቅ እንቅልፍ ውስጥ የተኙ አስመሰሉ። የቧንቧ መስመሮችን እንደ መሰላል በመጠቀም 9.1 ሜትር ወደ ላይ በመውጣት ከአንድ ዘንግ ላይ ያለውን የአየር ማቀዝቀዣ ከፈቱ። ያልተከፈተ ለማስመሰል ደግሞ ከሳሙና የተሠራ ክዳን ተጠቀሙ። ከዚህ ሁሉ በኋላ በመጨረሻም ሰኔ 11 1962 ምሽት ላይ የረቀቀ ዕቅዳቸውን ተግባራዊ ለማድረግ ተዘጋጁ። ሞሪስና ሁለቱ የአንግሊን ወንድማማቾች ዘበኞችን ለመሸወድ አልጋቸው ውስጥ የሚያስቀምጡትን ጭንቅላቶች ትተው ባዘጋጁት የግድግዳ ቀዳዳ ወጡ። ዌስት በፍጥነት መውጣት ባለመቻሉ ሌሎቹ ጥለውት ሄዱ። ወደ እስር ቤቱ ጣሪያ ወጥተው ጊዜያዊ ጀልባቸውን ተሸክመው ሮጡ። ቀጠሉና በውሃ መውረጃ ቱቦ ዞረው ሳያዩ ጉዟቸውን ቀጠሉ። የእስር ቤቱን ጓሮ አቋርጠው ሁለት ተከታታይ 3.7 ሜትር የሚረዝሙ
የእስር ቤቱን ጓሮ አቋርጠው 2 ተከታታይ 3.7 ሜትር ርዝመት ያላቸው የሽቦ አጥሮችን ከከፈቱ በኋላ ከደሴቱ ሰሜናዊ ምስራቅ የባህር ዳርቻ ቁልቁል ተወረወሩ። በመጨረሻም በውሃው ዳርቻ ላይ ጀልባቸው ነፉና ወደ ውሃው ዘልቀው ጠፉ። በዚህ መልኩ በተጠናቀቀው ሚሽን ጠዋት ላይ በምትካቸው ያስቀመጡት ጭንቅላት እስኪገኝ ድረስ የማንቂያ ደውሉ አልተደወለም ነበረ። በእስር ቤት ውስጥ የሚሰሩ የጥበቃ ሠራተኞች በበኩላቸው ቤተሰቦቻቸውንም ከዚህ ታምረኛ ደሴት አምጥተው ነበር የሚኖሩት። ታዲያ የወቅቱ የአልካትራዝ ተረኛ ጠባቂ የነበረው የጆሊን ቤቢያክ አባት ማንቂያ ደወሉን ከረፈደ አሰማ። በወቅቱ በአካባቢው የነበሩ እማኞች ይሄን የደወል መስተጋብር ለጆሮ የሚሰቀጥጥ እጅግ በጣም የሚጮህ በጣም አስፈሪ ነበር ሲሉ ገልጸውታል። በዚህ መልኩ ታቅዶና ታልሞ ከተፈጸመው ታላቅ ዕቅድ በኋላ መላው የእስር ቤቱ መኮንኖች የሚይዙት የሚጨብጡት አጡ። በእያንዳንዷ ሕንፃ ላይ ከፍተኛ ፍተሻ ለማድረግ ሁሉም የማረሚያ ቤቱ በሮች ተዘጉ። የጉዳዩ ቀጥተኛ ተጠያቂ የሆነው የጆሊን አባት በመቶዎች ከሚቆጠሩ የሕግ አስከባሪዎች ጋር በአካባቢው ቀናት የፈጀ የተቀናጀ ፍተሻ ማድረግ ጀመሩ። ሰኔ 14 ቀን የባህር ጥበቃ አባላት እስረኞች ካመለጡባቸው መቅዘፊያዎች መካከል አንዱን አገኙ። በተመሳሳይ ቀን ላስቲክ ውስጥ የታሸጉ የአንግሊንስ የግል ዕቃዎችም ተገኙ። ከ7 ቀናት በኋላ ደግሞ የጀልባው ቁርጥራጮች በጎልደን ጌት ድልድይ አቅራቢያ መገኘታቸው ተነገረ። በቤት ውስጥ ጀልባውን ለመስራት ከዋለው የነብስ አድን ጃኬቶች መካከል አንዱን ማግኘት ተቻለ። የሦስቱ እስረኞች ደብዛ ግን ዛሬም ድረስ አወዛጋቢ ጉዳይ ሆኗል። እንደ ወቅቱ ባለሥልጣናት ከሆነ እስረኞቹ ከእስር ቤት ቢያመልጡም ደሴቲቱን ለቀው ለመውጣት ሲሞክሩ ውሃ ውስጥ ሳይሞቱ እንዳልቀረ ያስረዳሉ። የእስር ቤቱ አዛዥ ሪቻርድ ዊላርድ በ1964 ጉዳዩን በተመለከተ ለመገናኛ ብዙሃን ሲያስረዱ እርግጥ ነው ከእስር ቤቱ አምልጠዋል፣ መጨረሻቸው ግን የባሕር አራዊት ቀለብ እንደሚሆን አያጠራጥርም ብለዋል። ለዘመናት አይነክ የሆነው የዘለቀው የአልካትራዝ እስር ቤቶች እስረኞቹ ካመለጡ ከ1 ዓመት በኋላ በ1963 ተዘጋ። ይሄም የሆነው የማረሚያ ቤቱ ግንባታ እያሽቆለቆለ በመምጣቱና ለማስተዳደር የሚወጣው ወጪ ከፍተኛ መሆኑ እንደ ምክንያት ይነሳል። ነገር ግን የእስር ቤቱ አስከፊ ወንጀለኛ አያያዝና አስፈሪ ድባብ ከባድ ትችትና ውዝግብን አስነስቷል። በዚህ ረገድ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ፍራንክ መርፊ ተቋሙ በእስረኞች መካከል መጥፎ አመለካከትን የሚገነባ ለስነ ልቦና ምቹ ያልሆነ በማለት እንደ አውሮፓውያን አቆጣጠር በ1939 ሊያዘጉት ሞክረው ነበረ። በዚህ እስር ቤት በሚደረገው አስከፊ የእስረኛ አያያዝ ምክንያት በርካታ እስረኞች ራሳቸውን እስከ ማጥፋት ደርሰዋል ወይም የአካል ጉዳት ደርሶባቸዋል። በዚህ ላይ ደግሞ ዛሬ ዲሞክራሲ ቁንጮ እንደሆነች የምትሰብከው አሜሪካ በ1960ዎቹ ከቅጣት ይልቅ እስረኞችን ወደ ማስተማር መርህ አዘነበለች። ሦስቱ ያመለጡ እስረኞችን በተመለከተ ምንም እንኳ አስክሬናቸው ባይገኝም ኤፍቢአይ ግን ሞተዋል በማለት ጉዳዩን ዘግቶታል። ነገር ግን እስረኞቹን በተመለከተ እስካሁን ድረስ ባሉባልታ ደረጃ የሚናፈስ በርካታ ያልተጣራ መረጃ አለ። ይሄም ሆኖ ሞተዋል ከሚለው የሕግ አካላት ድምዳሜ በመነሳት በዚያው ዓመት ስኬፕ ፍሮም አልካትራዝ የተሰኘ ፊልም ለእይታ በቅቷል። በዚህ ፊልም ላይ ክሊንት ኢስትውድ የተባለ ዝነኛ አክተር ፍራንክ ሞሪስን ወክሎ ተውኗል። በሌላ በኩል ካመለጡበት 1962 ጊዜ ጀምሮ በየዘመናቱ ተደጋጋሚ ታይተዋል የሚል ወሬም ተናፍሷል። እንዲሁም ከነሱ የተላከ መልእክት የሚል ማስረጃ በተደጋጋሚ ቀርቧል። በተጨማሪም
እንደ አውሮፓውያን አቆጣጠር በ2018 የሳን ፍራንሲስኮ ፖሊስ ከ5 ዓመታት በፊት ከአንድ ሰው ምስጢራዊ ደብዳቤ እንደተላከለት ገለጸ። ደብዳቤው ጆን ኢንግሊን ነኝ ብሎ ይጀምርና ሰኔ 1962 ከአልካትራዝ አምልጫለሁ ሲል ያትታል። ቀጥሎም አዎ ሁላችንም በዚያች ምሽት አሳክተነዋል ሲል ይቋጫል። በዚህ ደብዳቤ መሠረት እስረኞቹ ራሳቸውን ደብቀው ከኖሩ በኋላ ፍራንክ ሞሪስ ጥቅምት 2005፣ ክላረንስ አንግሊን ደግሞ በ2008 እንደሞቱ ይነገራል። ደብዳቤውን የጻፈው ሰው ደግሞ የካንሰር ሕክምና ለማግኘት ሲል ራሱን አሳልፎ እንደሚሰጥ ያትታል። ኤፍቢአይ የደብዳቤውን ትክክለኛነት ለማረጋገጥ በርካታ ምርመራ አድርጓል። ነገር ግን ትክክለኛ መሆኑን ወይም አለመሆኑን ማረጋገጥ አልቻለም። ጉዳዩን የአሜሪካ የፍትሕ መስሪያ ቤት ክፍት አድርጎት በርካታ ቅርበት ያላቸውን ማስረጃዎች ለማሰባሰብ ሞክሯል። የታሪኩ አወዛጋቢነት ግን ዛሬም ዘልቋል። የእስር ቤቱን ዕጣ ፈንታ በተመለከተ ዶናልድ ትራምፕ ለሁለተኛ ጊዜ ሥልጣን ዘመናቸው ወደ ዋይት ሃውስ ከተመለሱ በኋላ ካሳለፏቸው ዋነኛ ውሳኔዎች መካከል ሆነዋል። ትራምፕ በተለይ በሀገራቸው አሉ ያሏቸውን ሕገወጥና ወንጀለኛ ስደተኞችን በመያዝ ከሀገራቸው ለማስወጣት የሚያስችላቸውን ትዕዛዝ የፈረሙት ሥልጣን እንደያዙ ሳይውሉ ሳያድሩ ነበረ። በዚህም የኢሚግሬሽን መኮንኖችና የጸጥታ ኃይሎች በየቦታው አሰሳዎችን በማድረግ በርካታ ሰነድ የሌላቸውን እስረኞች በመያዝ ወደ እስር ቤት ወስደዋል። ይሄም የተያዙትን ስደተኞች የማቆያ ቦታ ጥበት ፈጥሯል። ይህንንም ለመቅረፍ ታዲያ ከዓመታት በፊት ተዘግቶ የቆየውን ይህንኑ አስፈሪ እስር ቤት ዳግም ከፍቶ አደገኛ ወንጀለኞች እንዲታሰሩበት ትዕዛዝ ሰጥተዋል። ፕሬዝዳንቱ ይህንን ታሪካዊ እስር ቤት ዳግም ለመክፈት የሚያስችል የ152 ሚሊዮን ዶላር በጀት ጠይቀዋል። በጀቱ እስር ቤቱን እጅግ ዘመናዊና አስተማማኝ ለማድረግ የሚውል ነውም ብለዋል። ይህ አወዛጋቢ የፕሬዝዳንቱ ዕቅድ ተግባራዊ እንዲሆን በአሜሪካ ኮንግረስ መጽደቅ ይኖርበታል። የዓለም እስር ቤቶች ቁንጮ ሆኖ ሲወሳ የነበረው አልካትራዝ ከሳን ፍራንሲስኮ የቱሪስት መዳረሻዎች መካከል አንዱ ሆኖ አገልግሏል። አልካትራዝ ቀድሞ ለመዘጋቱ እንደ ምክንያት ከሚጠቀሱ ሰበቦች መካከል ለማምለጥ ከሚደረጉ ሙከራዎች ባሻገር እስር ቤቱን ለማስተዳደር የሚያስፈልገው ከፍተኛ ወጪ እንደ አንድ ምክንያት ይነሳል። የአሜሪካ የፍትሕ ሚኒስቴር አልካትራዝን ለማደስ $5 ሚሊዮን እንደሚያስፈልግ ያስታወቀ ሲሆን ይሄም ከሌሎች በተለየ ሁኔታ ለአንድ ታራሚ በቀን $10 በጀት ይጠይቃል። በዚህ ረገድ ማረሚያ ቤቱ ከተዘጋ በኋላ ኦል ትራይብስ የተባለው ቀደምት ማህበረሰብ አካባቢውን ወስዶ ትምህርት ቤትና የባህል ማዕከል ለማድረግ ሞክሯል። ይሁን እንጂ በ19ኛው ክፍለ ዘመን የአካባቢው ማህበረሰብ ባለቤትነቱን በአሜሪካ መንግስት እንደተነጠቀ ይገልጻል። አሁን ላይ በሳን ፍራንሲስኮ በቱሪስቶች በብዛት ከሚጎበኙ ቦታዎች አንዱ የሆነው አልካትራዝ በዓመት ከ1.3 ሚሊዮን በላይ ቱሪስቶች ይጎበኙታል። በመቶዎች የሚቆጠሩ አትሌቶች የዋና፣ ሳይክል መንዳትና ሩጫ ውድድር መነሻ ነጥብ አድርገው ይጠቀሙበታል። እንደ አልካፖን ያሉ ዝነኛ ወንጀለኞችን ያስተናገደው አልካትራዝ በበርካታ የሆሊውድ ፊልሞች ለምሳሌ ኢስኬፕ ፍሮም አልካትራዝ እና ዘ ሮክ ላይ በመታየት በዓለም ላይ ትልቅ ዝናን ያተረፈ ስፍራ ነው። አልካትራዝ ዶናልድ ትራምፕ ሰምሮላቸው እስር ቤቱን ዳግም ይከፍቱታል ወይስ እንደ ታሪካዊ ፊልም በትዝታ ብቻ ይቀራል? ጊዜ የሚፈታው ይሆናል። አበቃን።